በኢትዮጵያና ኤርትራ መካከልም ጨዋታው ተጀምሮ አድሯል። የሻዕቢያ ጦር በአፋር በኩል ትንኮሳ ማድረጉን ተከትሎ የኢትዮጵያ መከላከያ ሰራዊት ከፍተኛ ጀብዱ ፈጽሟል። በዚህም ከፍተኛ የኤርትራ ወታደራዊ አሰልጣኞች የሆኑ 2 መኮንኖች ሲሸኙ አንድ ከፍተኛ ኮሎኔል ደግሞ በጽኑ ቆስሎ በቁጥጥር ስር መዋሉ ተሰምቷል። በትናንትናው ዕለት በአፋር ክልል በተካሄደ ኦፕሬሽን የኢትዮጵያ መከላከያ ሰራዊት ወሳኝ እርምጃ መውሰዱን አስታወቀ። በዚህም ወቅት ከፍተኛ የሻዕቢያ ወታደራዊ አሰልጣኞች የሆኑ 2 መኮንኖች ሲገደሉ አንድ ከፍተኛ ኮሎኔል ደግሞ በጽኑ ቆስሎ በቁጥጥር ስር መዋሉ ተሰምቷል። የመከላከያ ሰራዊቱ እንዳስታወቀው እነዚህ 3ቱም ከፍተኛ ማዕረግ ያላቸው የኤርትራ ወታደሮች ታዋቂው የሳዋ ወታደራዊ ማሰልጠኛ አካዳሚ አሰልጣኞች ነበሩ ብሏል። የእነዚህ አይነቱ ከፍተኛ ባለስልጣናት መሸኘትና መቁሰል በአካባቢው ያለውን ግጭት ስፋትና የውጊያውን መጠን የሚያሳይ ነው ተብሏል። ከትናንትናው ዕለት ጀምሮ የአካባቢው ሁኔታ እጅግ አሳሳቢም ሆኗል። የኢትዮጵያ መከላከያ ሰራዊት በአፋር ክልል ውስጥ ባካሄደው መጠነ ሰፊ ወታደራዊ ዘመቻ ወሳኝና ከፍተኛ ውጤት ማስመዝገቡን የተሰማው